ጥያቄውን ልድገምላችሁ ከዛ ነው ወደ መልሱ እንገባለን። ጥያቄው ምንድነው የሚለው አብ ወልድ እና መንፈስ ቅዱስ በባህሪ በመለኮት አንድ ናቸው ብለን እናገራለን። ታዲያ አብ ወልድና መንፈስ ቅዱስ በባህሪ አንድ ከሆኑ ወልድ ከስላሴ አካላት መካከል አንዱ ሰው ሲሆን ስለምንድን ነው አብና መንፈስ ቅዱስ ሰው ያልሆኑት ወይም ደግሞ ከቅድስት ድንግል ማርያም ያልተወለዱት የሚል ነው። ይህን ያው እግዚአብሔር በረዳኝ መጠን መልሳለሁኝ ማለት ነው። እሱ አቅሙን የምንመልስበት ይስጠን። እዚህ ጋር ሶስት ነገሮችን መገንዘብና መረዳት ይጠበቅባቸዋል። የመጀመሪያው ባህሪ ወይም መለኮት ስንል ማለታችን የሚለው ነው። ከዛ ቀጥለን ደግሞ አካል ስንል ምን ማለታችን ነው የሚለውን ሲሆን በሶስተኛ ደረጃ ደግሞ ከዊን ወይም ደግሞ ኩነት ስንል ምን ማለታችን ነው የሚለውን ነው። መለኮት ስንል ባህሪ ያልን ነው። ያው ዴዚግኔት የሚያደርገው ግሬት ሜኪንግ ፕሮፐርቲዎችን ነው ወይንም ደግሞ እነዚህ ኦምኒ ፕሮፐርቲዎችን ነው እና መለኮት በሶስቱ የስላሴ አካላት ዘንድ የማይከፋፈል ነገር ግን በሶስቱም አካላት ዘንድ በምልአት ህልው የሆነ ነው። በምልአት ማለት ነው እና ምንነት ብለን ከምናስቀምጠው ጋር በመጠኑ ቢሆን የሚቀራረብ ነው መለኮት ወይም ባህሪ ስንል። አካል ስንል ደግሞ ሃይፖስቴሲስ ስንል ደግሞ ሶስቱን የስላሴ አካላት የሚከፍል የሚነጣጥል ሲሆን ለያየትን የምናስቀምጥበት ሲሆን ይሄው ማንነት ከምንለው ጋር በመጠኑም ቢሆን የሚቀራረብ ነው፣ ግን ዳይሬክትሊ ሲኖኒመስ አይደሉም። ከዊን ስንል ግን ከባህሪም ከአካልም ይለያል። መልሱ በደንብ የሚያጠነጥነው ከኩነት ወይም ከከዊን ጋር ነው። አካልና ባህሪም ብዙዎቻችሁ ታውቃላችሁ፣ ነገር ግን ኩነት የሚለውን በደንብ ግንዛቤ የላችሁ። ኩነት ምን እንደሆነ ካወቃችሁ በቀላሉ ይህንን ጥያቄ መመለስና መገንዘብ ትችላላችሁ ማለት ነው። አሁን ከናንተ የሚጠበቀው ምንድነው? ኩነትን ወይም ደግሞ ከዊንን መገንዘብ ነው ማለት ነው። ኩነት ወይም ደግሞ ከዊን ምንድነው? ኩነት ወይም ከዊን ስንል መሆን ከሚለው የወጣ ሲሆን ከዊን ሆነ ከሚለው የመጣ ነው እና የስላሴ አካላትን የሚለይ እንዲሁም ደግሞ አንድ የሚያደርግ ነው፣ የሚያገናዝብም ጭምር ነው። የአካላት አካላዊ ባህሪ አይገናዘብም። ኩነት ግን የሶስቱን የስላሴ አካላት የሚለይ ልዩ የሚያደርጋቸውም ሆኖ የሚገናዘብም ጭምር ነው። ይህን ስልም ማለት ነው አብ ልብ ነው እንላለን፣ ወልድ ቃል ነው እንላለን፣ መንፈስ ቅዱስ ደግሞ እስትንፋስ ነው እንላለን። ቃልነት የወልድ ከዊን ነው። ቃልነት የወልድ ከዊን ነው። ልብነት የአብ ከዊን ነው ወይም ኩነት ነው። እስትንፋስነት ደግሞ የመንፈስ ቅዱስ ከዊን ነው። ነገር ግን ይህ ሲባል አይገናዘብም ማለት አይደለም። አብ ለራሱ ቃል ሆኖ ለወልድን ለአብና ወልድ ለራሱ ቃል ሆኖ ለአብና ለመንፈስ ቅዱስ መናገሪያ ወይም ቃል ይሆናል። አብ ልብ ሆኖ ለወልድና ለመንፈስ ቅዱስ ማወቂያ ይሆናል። ልብ ይገናዘባል ማለት ነው። መንፈስ ቅዱስ ሕያው እስትንፋስ ሆኖ ሕይወትነቱ ለአብ ለመንፈስ ቅዱስም ጭምር ነው ማለት ነው። ስለዚህ ኩነት የሚባለው የሚለያዩ ብቻ ሳይሆን የሚያገናዝብም ጭምር ነው ማለት ነው። ታዲያ ይሄንን መልአከ ብርሃን አድማሱ ጀንበሬ ምን ብለው እንደሚያስቀምጥ ተመልከቱ። ኩነት ግን ተፈልጦ ተከፍሎ ሳይኖርባቸው በተዋህዶና በተጋቦ በአንድነት አካላትን በህልውና እያገናዘቡ በአንድ መለኮት አንድ ባህሪ እያሉ የሚኖሩ ናቸው። እሊህም ከዊነ ልብ፣ ከዊነ ቃል፣ ከዊነ እስትንፋስ ናቸው። ከዊነ ልብ አብ መሰረትነት ለራሱ ለባዊ ሆኖ ለወልድ ለመንፈስ ቅዱስ ዕውቀት መሆን ነው። ከዊነ ቃል ከአብ መሰረትነት ለራሱ ነባቢ ሆኖ ለአብ ለመንፈስ ቅዱስ ንባብ መሆን ነው። ከዊነ እስትንፋስ በአብ መሰረትነት ለራሱ ሕያው ሆኖ ለአብ ለወልድ ሕይወት መሆን ነው። ሶስት ኩነታት የተባሉት እነዚህ ናቸው። ይኸውም የከዊን ምስጢር ሥላሴ ንግበር ሰባ በአርአያነ ወበአምሳሊ ነው ብለው ለአንድነታቸውና ለሶስትነታቸው ምሳሌ ባደረጉት በነፍስ ከዊን ሊቃውንት ለአንድነት ለሶስትነታቸው ምሳሌ ባደረጓቸው በፀሐይ በእሳት በቀላይ ከዊን ቢመረምሩት ይገኛል እያሉ ይቀጥላሉ። ስለዚህ ከዊን ይሄ ነው ማለት ነው። ከዊን በደንብ ከተረዳችሁና ከገባችሁ መልሱን እንቀጥላለን ማለት ነው። ኦኬ መልሱን እንቀጥል። ግልጽ ነው። ወደ ቀጣይ ፖይንት ልለፍ።
ግልጽ ነው። ከዊን የሚለው ኩነት የሚለው ወደ ቀጣይ ፖይንት እሺ ወደ ቀጣይ ፖይንት እሺ ምኑ ነው ያልገባችሁ? አይ ቲንክ ይሄ ነገር ግልጽ ነው። ኩነት ማለት መሆን ሲሆን ወልድ ቃል ነው፣ አብ ደግሞ ልብ ነው። እነዚህ ዴዚግኔት ሲያደርጉ ከዊኖችን በአማን ነጸረ ጽንዓ ተዋህዶ ላይ ያስቀምጠዋል። ይሄ የኛ የቤተክርስቲያን አባቶች ደግሞ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መምህራን ሄሬክሮቲስን ወይም ደግሞ የኩነት መገናዘብን ለኛ በምንረዳውና በምንገነዘበው መንገድ እያስቀመጡ እንደሆነ ይገልጻል። አሁን ቀጣይ እንቀጥልና ምሳሌ ሳመጣ በደንብ ይረዳቸዋል። ግን አሁን እንቀጥል። ለዛ ነው ስለዚህ እኛ ወልድ ሰው ሆነ ስንል በቃልነት ኩነት ነው ወይም በቃልነት ከዊን ነው። በዚህም በቃልነት ከዊን ወልድ ሰው ስለሆነ ቃልነት ደግሞ የአብ የወልድ ኩነት ስለሆነ ወልድ ሰው ሲሆን አብና መንፈስ ቅዱስ ሰው ሆኑ አያሰኝብንም ማለት ነው። ለዛ ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ወልድ ሰው ሆነ ሳይሆን ያለው ቃልም ሰው ሆነ ነው። ምክንያቱም ወልድ የሚለው ቃል አካልን ዴዚግኔት የሚያደርግ ሲሆን ቃል ስጋ ከሆነ ሲል ግን የባህሪ መገናዘብንም ስለሚያመለክት አንዱ አምላክ ይኸውም መለኮት በቃልነት ከዊን ሰው ሆነ የሚለውን ያመለክታል። ስለዚህ ሰው ሆነ ያልነው ኳሊፋይ ያደረግነው በቃልነት ከወይም በኩነት ስለሆነ ሌሎቹ አካላት ሰው ሆኖ አያስብልም። ነገር ግን በመለኮት አንድ ናቸው የሚለውን አንስተን ለምን አብና መንፈስ ቅዱስ ሰው አይሆንም እንዳንል ይህንን የባህሪ መገናዘብ ሲያጠይቅ ቃል ሆነ። ስለዚህ በቃልነት ከዊን ሲል የመለኮት አንድነትን ሳይጥስ የሚለውን ያመለክታል ማለት ነው። እና ኤቭሪ ስኮላር የኦርቶዶክስ በዚህ መልኩ ነው የሚያስቀምጠው። ለምሳሌ ፍኖተ እግዚአብሔር የሚለው መጽሐፍ ላይ ተመልከቱ። ልብ ቃል እስትንፋስ ማለት ተከፍሎ በሌለበት በአንዲት ባህሪ ያለ የከዊን ስም ነው። ይኸውም ልዩነቱ ሳለበት አንድነትም ሳለበት ልዩነት ነው። አካል ሲሆን ልዩነት ነው። በቃ በተለየ አካሉ ምንለው ለዛ ነው ልዩ የሆነ አካል ነው። ከዊን ሲሆን ግን ልዩነት አለበት። ምክንያቱም የቃልነት ከዊን የወልድ ብቻ ስለሆነ፣ ነገር ግን አንድነትም አለበት። ይኸውም ስለሚገናዘብ ማለት ነው። ልዩነቱ በከዊን ሲሆን አንድነቱ ግን በህልውና ነው። በህልውና መገናዘብ ነው። ወልድ ሰው ሆነ በተባለ ጊዜ አካል ተዋሃደ እንጂ ባህሪ አልተዋሃደም እንዳይባል ወንጌላዊ ቃል ስጋ ከሆነ አለ እንጂ ወልድ ስጋ ከሆነ አላለም። ባህሪ ከተዋሃደ የሥላሴ ባህሪ አንድ ነውና ሶስቱም ሆነ እንዳያሰኝ በደንብ አስተዋላችሁ። ሥላሴ በባህሪ አንድ ናቸውና ከተዋሃዱ የሥላሴ ባህሪ አንድ ነውና እንዳንል ሶስቱም ሰው ሆኑ እንዳያሰኝ ከልብና ከእስትንፋስ ለይቶ ቃል ስጋ ከሆነ አለ። ቃል ማለት በአካለ አብና በአካለ መንፈስ ቅዱስ በከዊን የምትለይ በህልውና የምትገናዘብ ነች ይላል። መለኮት ሰው ሆነ ስንል አብና ወልድ ሰው ሆኑ እንዳያሰኝብን መለኮት ወይም አምላክ ሰው የሆነው በቃልነት ከዊን ነው ብለን ኳሊፊኬሽን ስለምናስቀምጥ ምንም ችግር አያመጣም፣ ወይም ደግሞ ሰው ሆኑ አያስብለንም ማለት ነው። ግልጽ ነው። ልቀጥል። አሁንም ስኮላር ቀጥላለሁ፣ ብቻ ፖይንቱን አገኘ። ስኮላር አሁንም ቀጥላለሁ፣ ችግር የለብኝም። ታውቃላችሁ እሱ ላይ ያው ሌላ አንድ መጽሐፍን ጨምር በአማን ነጸረ ጽንዓ ተዋህዶ ላይ ያው ታውቃላችሁ እያሰላሁበት ነበረ። ተመልከቱ፣ ሁላችሁም ይታያችኋል አይደል? ከቱና ማለት ነው። ኩነት ወይም ከዊን ማለት ስሉስ ቅዱስ በውሳጣዊ የባህሪ አንድነት አንዱ የአንዱን ኩነት ገንዘብ በማድረግ በመገናዘብ በአንዲት ባህሪ የሚዋሃዱበት ነው። ቃል ለራሱ መናገሪያ ሆኖ ለአብና ለመንፈስ ቅዱስ መናገሪያቸው ነው። አብ በልብነቱ መንፈስ ቅዱስ በእስትንፋስነቱ ከዊን ይህንን ያደርጋሉ። የቃል ስጋ መሆን በፀሐይ ብርሃን ይመሰላል። ፀሐይ በብርሃንነቱ ከዊን ከብንተ አይን ከአይን ብሌ ጋር ተዋህዶ ከጽንፍ እስከ ጽንፍ ያያል። በዚህ ጊዜ ክበብ የፀሐይ ክበብ አካልና ዋይ ሙቀት ከብንተ አይን ጋር አይዋሃዱም። እንደዚሁ መለኮት በቃልነት ከዊን አስተዋላችሁ። ስለዚህ ለምንድነው መለኮት ሰው ሆነ ስንል አብና ወልድ ሰው ሆኖ የማያሰኙብን? ምክንያቱም መለኮት ወይም አምላክ ሰው ሆኖ በቃልነቱ ከዊን ስለሆነ ነው። ትስብእትን ቢዋሃድ አብ መንፈስ ቅዱስ ሰው ሆኖ አያሰኝብንም።
በአንዲት ነፍስ ሕያውነት፣ ለባዊነትና ነባቢነት እንዳሉ ሁሉ በባህሪ መለኮትም ልብነት፣ ቃልነትና አስተንፋስነት የሚባል ከዊን አለ። አምላክ ሰው ሆነ ስንል ይህ የቃልነት ከዊን ከስጋ ጋር ተዋህዶ አንድ ባህሪ ማለታችን ነው። ቃል ስጋ ሲሆን መለኮት ተከፍሎ ስጋ ሆነ ማለታችን አይደለም። መለኮት ሰለስቱ አካላት በአካላቸው ልክ የሚከፋፈሉት አይደለም። በሁሉም ምሉ ነው። መለኮተ አብ፣ መለኮተ ወልድ፣ መለኮተ መንፈስ ቅዱስ ቢባል ያስኬዳልና እንደ ቅዱስ ያሬድ ቃል ተዋህዶውን መለኮቱ ወልድ ውስተ ስጋ ደመረ እንላለን እንጂ ሐዋርያው ፍጹም መለኮቱ በሰው ስጋ አደረ ተዋሃደ ይላል በማለት ያስቀምጣል። አሁንም ግልጽ ነው ያለ ፖይንቱ። ስለዚህ አሁንም ፖይንቱን ያስቀምጣል። ለምንድን ነው አብ ወልድና መንፈስ ቅዱስ በባህሪ አንድ ሆነው ሳለ ወልድ ሰው ሆነ ሲባል አብና መንፈስ ቅዱስ ሰው ሆኖ የሚያሰኝብን? ምክንያቱም መለኮት ሰው የሆነው በቃልነት ከዊን ስለሆነ ነው። that is the point። እንድገም፣ ሌላ ስኮላር ልጨምርላችሁ፣ ችግር የለውም ግን በደንብ እያስተዋላችሁ የእኛን አባቶች መጽሐፍ እያነበባችሁ እንዳልሆነ ሌላ እንጨምር። ገጽ 207 ላይ የመጨረሻው ገጽ ጋር ነውና ስሙን ነገራችሁ፣ መጽሐፉ ጠፍቶብኛል። በእሳት 3 ከዊን አለው። ይኸውም ነበልባል፣ ብርሃን፣ ዋይ፣ ሙቀት። በነበልባሉ አብ በብርሃኑ፣ ወልድ በዋዩ በሙቀቱ፣ መንፈስ ቅዱስ ይመሰላሉ። ይኸውም ተከፍሎ ተፈልጦ ሳይኖርበት በአንድ ላዌ የሚኖር ነው። አናኗሩም ከእንጨት ጋር ብርሃኑ ሙቀቱን ይሰጣል። ብርሃን ከነበልባልና ከዋይ ተከፍሎና ተፈልጦ ሳይኖርበት በራሱ ከዊን ከአይን ብርሃን ጋር ይዋሃዳል። እንደዚሁም ሁሉ ወልድ በቃልነቱ ከዊን ከመንፈስ ቅዱስ ሳይለይ በተለየ አካሉ ሰው ሆነ። ከዛን ምን እንደሚል ቀጣዩን የእሳት ብርሃን ከአይን ብርሃን ጋር በተዋሃደ ጊዜ ነበልባልና ዋይ እንዳልተዋሃዱ ሁሉ ወልድ ሰው በሆነ ጊዜ የሥላሴ ባህሪ አንድ ስለሆነ አብና መንፈስ ቅዱስ ተዋሃዱ ሰው ሆኖ አያሰኝም። በባህሪ አንድ ሲሆኑ በከዊን ይለያያሉና ይላል ማለት ነው። አያችሁ። ለዚህ ለምንድነው አብ ወልድ መንፈስ ቅዱስ በባህሪ አንድ ሆነው ሳለ ነገር ግን አብ ወልድ መንፈስ ቅዱስ በባህሪ አንድ ሆነው ሳለ ወልድ ሰው ሲሆን ለምንድነው አብና መንፈስ ቅዱስ ሰው ያሉን ስንባል ምክንያቱም ወልድ በቃልነት ከዊን ሰው ስለሆነ ነው ማለት ነው። የመጨረሻ አንድ ልጨምር። እንግዲህ ሁሉ ማቴሪያል አታገኙም ባይዘው ያው ሴቭ አድርጉት ስለማጠፋ። ያው ኮፕቲክ ክሪስቶሎጂ ኢን ፕራክቲስ ስቲፈን ጄ ዴቪስ መጽሐፍ ማለት ነው። ያው እሱም አሁን ባለው መንገድ በደንብ ከኛ አባቶች ጋር በሚስማማ መልኩ እያብራራ ይሄዳል። እስካሁን ያልኩትን ከያዛችሁ አንድ ነገር ላስቀምጥና ትናገራላችሁ። እሺ፣ ወይም ከስር ጠይቃላችሁ። ነገር ከተናገረ ስለሚበላሽ ነገሮች ከስር ጽፋላችሁ። እሺ፣ አንድ ምሳሌ ስጣችሁ፣ ቆንጆ ምሳሌ አባቶች የሚሰጡትን። ቲንክ አባውት እሳት በአይምሯችሁ እና እሳት 3 ኩነት አለው፣ መሆን አለው፣ አኳኋን አለው። 3 እሳት። የመጀመሪያው ክበብ ነው ወይም ደግሞ ይሄ አካል አለው አይደለ? ፍሌሙ የምታዩት ለምሳሌ እሳቱ ሲንቦረበል ታያላችሁ፣ የምታዩት ነገር አለ። ማየት መሻላችሁ ያ ፍሌም ይባላል አይደለ? የመጀመሪያው ፍሌም ነው። ከዛ ቀጥሎ ደግሞ ብርሃን አለው አይደለ? ያበራል። እዚህ የብርሃንነት ከዊንም አለው። መጀመሪያ ፍሌሙ አንድ ከዊን ነው። ከዛን በኋላ ምን አለ? ብርሃኑ አለ። እንዲሁም ደግሞ እሳት በባህሪው ዋዕይ ነው አይደል? ያሞቃል፣ ሙቀት አለው። ያም ከዊን ነው ማለት ነው። አሁን እናንተ ስትጠየቁ እሳቱ አበራ ማለት ትችላላችሁ አይደል? ምክንያቱም ብርሃን ስላለው እሳቱ ስለሆነ የሚያበራው አንዱ እሳት ማለት ነው። በተመሳሳይ እናንተ እሳቱ አቃጠለኝ ወይም እሳቱ ሞቀኝ ትላላችሁ። ምክንያቱም የሚሞቀውና የሚያቃጥለው እሳቱ ስለሆነ ማለት ነው። እንዲሁ በተመሳሳይ እናንተ እሳቱን አየሁት ወይም ደግሞ ተመለከቱት ማለት ትችላላችሁ። ምክንያቱም ፍሌሙ እሳቱ ስለሆነ። ግን ሞር ፕሪሳይስ መሆን ሲጠበቅባችሁ እሳቱ በእሳቱ በብርሃንነት ከዊን ያበራል ትላላችሁ። ይሄ ማለት ምንድነው? በሙቀት ከዊንና በፍሌሙ ከዊን አያበራም ማለት ነው።
ግን ስንት እሳት ነው ያበራው ስትባሉ አንዱ እሳት በብርሃኑ ከቢን ነው እንጂ የምትሉት ያላበራ እሳት አለ አትሉ። ምክንያቱም ካሊፊኬሽን አስቀምጣችሁ በብርሃኑ ከቢን ስለምትሉ አንድ መለኮት አለ። ይሄ መለኮት በሶስቱ ከቢነ ህላዌ ስልው ነው። ስለዚህ አንዱ አምላክ ሰው የሆነ በቃልነት ከቢን ኳሊፋይ ያደረግ ነው። እዚህ ያን ጊዜ አብና ወልድ ለምን አብና መንፈስ ቅዱስ ለምን ሰው አልሆኑ ስንል ምክንያቱም አምላክ አንዱ አምላክ ወይም መለኮት ሲሆን በቃልነት ከቢን ስለሆነ ነገር ይሄ የሚል ነው የሚቀመጠው ማለት ነው። እዚህ በጣም ይሄ ነው ትሪኒቲ ዋን አን ዋን ነው፣ ቤዚክ ነው። አሁን ያልገባችሁ ካላችሁ ከስራ አስቀምጡልኝ። ኦኬ እሺ። ሶ ምንድነው መሰላችሁ የምናደርገው አሁን ዮሐንስ ምናምን ምን እናድርግ መሰላችሁ እንትን ላይ የተናገርነው አያሰኝም ግን ሞር ፎከስ ተደረገው እዛ ላይ ነው። የኛ አባቶች እኮ ነው የኦርቶዶክስን ነገረ ክርስቶስ እንድታውቁ ነው እንጂ ወልድ ሰው ነው ቢባል ምንም ችግር የለውም። ያሰኛልም አላልኩም። አሁን ምን እናድርግ መሰላችሁ ዮሐንስ 14:28 እንመልከት። ኦኬ እዛ ላይ ምንድነው የምናደርገው መሰላችሁ ሰዎች ሁለት እይታ አለ። እሺ ሁለት እይታ አለ በቤተ ክርስቲያን ዮሐንስ 14:28 ላይ ሁለት እይታ አለ። ዮሐንስ 14:28 ላይ በደንብ የሰማችሁኝ ሰዎች ከኔ ያበልጣልና የሚለው ላይ ማለት ነው። ሁለት እይታ አለ ከኔ ያበልጣልና የሚለው ጥቅስ ላይ በቤተ ክርስቲያን ውስጥ ሁለት እይታ አለ። ሁለቱን እይታዎች ከፓትራስቲክ ኮቶች ጋር ያው አንድ ጊዜ የማረገው ነገር ስላለኝ ማለት ነው። ኦኬ የማረገው ነገር ስላለኝ ምን አውሩበትና ያው ናዝራዊ ያለ ጠለን ምረት አባል አውሩበትና ከዛ ሰዎች ሶስተኛ ደግሞ ራሴ ዲቨሎፕ ያደረጉት የራሴ የሆነ ኢንተርፕሪቴሽን አለኝ። ዮሐንስ 14:28 የራሴ አላችሁ ሴንስ ኮንቴክስቹዋል የሆነ ከስኮላርሽፕ ተወሰደ ደግሞ ኢንተርፕሪቴሽን የራሴ ኢንተርፕሪቴሽን አለ። ሞር ከስኮላርሽፕ ተወሰደ ደግሞ መልስ ይሆናል ብዬ የማስበው ዮሐንስ 14:28 ከኔ ያበልጣልና የሚል ኢንተርፕሪቴሽን አለ። እነሱ በ5 ደቂቃ ቶሎ ጨርሱ። ያው እኔ የማደርገው ነገር ሰላይ ነግሬያችሁ የለም። ከ10 ደቂቃ በኋላ እመለሳለሁ። ከዛን የመጨረሻ ሶስተኛውን እስከዛሬ ሰምታችሁት ማታውቁትን አይነት ከኔ ያበልጣልና የሚለው ኢንተርፕሪቴሽን ከነገርኳችሁ በኋላ ማለት ነው ኔቨር በድጋሚ በዚህ መልኩ ይንተሳታሉት። በጣም ቀላል ጥቅስ ነው የሚታያችሁ፣ ግን በቤተክርስቲያን ውስጥ ያሉት ኢንተርፕሪቴሽኖች ሁለት ኢንተርፕሪቴሽኖች ከአባቶች ኮት ጋር ልክ እንደዚህ እየሰጡ እነሱ ወደ እንደራችሁ እሺ ናዝራዊ አሚስ አድርገውና ካለ ከዛ ላይ ሌሎች ይቀጥላሉ ማለት ነው። በቃ ቀጥልና ቶሎ እንጨርሳለን ማለት ነው። ከዛ ላምሩ ቀጥል የመጀመሪያውን ሁለተኛውን ከዛ መጨረሻ ላይ እንዳትጡ ፍላጎቱ ካላችሁ በጣም ቀለል ባለ መልኩ ዮሐንስ 14:28 ከኔ ያበልጣልና የሚለውን አዲስ እይታስጣችኋል። በጣም አዲስ የሆነ ኒው ቪው ማለት ነው። እሱን ካያችሁ በኋላ ትረስት ሚ ጋይስ ድጋሚ በዛ መልኩ አታዩት። በጣም ቀላል ጥቅስ ነው የሚታየላችሁ። ከተስማማን ዘንድ አትላል ቀጥል። እሺ እንደምን አመሻችሁ። ድምጽ የሚሰማችሁ ከሆነ ጻፉልኝና ልቀጥል። ማንም አይጽፈልም አንተ ዝም ብለህ ቀጥል ትላለህ። ቀጥል ነው ችግር የለውም ሰማለህ። እሺ አንዴ ጥቅሱን አንብበውና እንትኑ ላይ ጥቅስ ላይ የሚነሱ መሰረታዊ ጥያቄዎችን አንደኛውን ያቀርብላችኋለሁ በቤተክርስቲያን ዘንድ ያሉ ፍቺዎች ማለት ነው። ጥቅሱ ምን ይላል? እኔ ሄዳለሁ ወደ እናንተ እመጣለሁ እንዳልኋችሁ ሰማችሁ፣ የምትወዱኝስ ብትሆኑ ከእኔ አብ ይበልጣልና ወደ አብ በመሄዴ ደስ ባላችሁ ነበር ይላል ጌታ ኢየሱስ የተናገረው ነው። ይህንን ጥቅስ መሰረት በማድረግ ቤተክርስቲያናችን ዲያቆን እንዳላችሁ ሁለት አይነት ያፈታት መንገድ አላት። እኔ አንደኛውን አቀርብላችኋለሁ ማለት ነው። አንደኛው ምን ይሆናል? ይህንን ጥቅስ በምንመልስበት ሰዓት ላይ ለምሳሌ በሙስሊሞች ዘንድ እንትን አለ። ለምሳሌ እንደ ጄክ ብራንካቴላ የመሳሰሉ ምን ያደርጋሉ? ይህንን ጥቅስ ያቀርቡና እንደ ጥያቄ የእናንተን ማብራሪያ መጀመሪያ ላይ ይጠይቋቸዋል። ልክ ስትመልሱ ደግሞ አባቶች ግን ምን በማለት ፈተውታል ይሏቸዋል። በወላዲነት ነው የተረጎሙት በማለት እናንተን ይሞግታቸዋል። አባቶች የተወሰኑ ሳውን ላክላችሁ ምን በማለት ነው የሚፈቱት?
አብ ከኔ ይበልጣልና ሲል ኢየሱስ ክርስቶስ አብ አስገኙ ስለሆነ ወላዲ ስለሆነ ወልድ ደግሞ ተወላዲ ስለሆነ ያንን በመውሰድ ምን ይላሉ ማለት ነው? አብ ከኔ ይበልጣልና በማለት ተናግሯል በማለት ይፈቱታል። ያው እዚህ ላይ እንደ ቅዱስ ጎርጎርዮስ ዘንዚናዙ ለምሳሌ የእሱን አንብብና ወደ የሚነሳው አርጊመንት እንሄዳለን። መጨረሻ ላይ ላኩላችሁን ክፈቱና ቁጥር 15 ላይ ምን ይላል? and when we admit that the father is greater than the son by virtue of being ምን ይላል? by virtue of being the cause of the son's existence አብ ከወልድ ይበልጣል ሲል ምን ማለት ነው አለ? ለወልድ ህልውና አስገኙ ስለሆነ ወልድን ስላስገኘው ከዛ አንፃር አብ ወልድን ይበልጣል በማለት እናገራለን በማለት ይፈቷል። እንደ ሂላሪ እና ኦሪገንም በተመሳሳይ መንገድ ይፈቱታል። ነገር ግን እዚህ ላይ ምን የሚል አይነት ሙግት ሊነሳ ይችላል? ታዲያ አብ አስገኝ በመሆኑ ምክንያት ወልድን የሚበልጠው ከወልድ ይበልጣል ከተባለ ወልድም እኮ ታዲያ አስገኝ ስላልሆነ ምን ይሆናል ይላሉ? ከአብ የሚያንስ ነው። አብ አስገኝ ስለሆነ አብ ይበልጣል ከተባለ ወልድ ደግሞ ያንሳል ማለት ነው በማለት ይናገራሉ። ነገር ግን እኛ እዚህ ላይ መረዳት ያለብን ምንድነው? ኢሴንሻል ፕሮፐርቲን የሚነካ አይደለም። ይህ አካላዊ ግብርን የሚያሳይ ነው። ወላዲነት፣ መውለድ፣ መወለድ የሚሉት ምን የሚያሳዩ ናቸው? አካላዊ ግብርን የሚያሳዩ ነገሮች ስለሆኑ እዛ ላይ በኢሰንስ ደረጃ አብ ከወልድ ይበልጣል ወደሚል አያስኬደንም። ይህንንም ለመረዳት ለምሳሌ ቅዱስ ጎርጎርዮስ በፈታበት መንገድ እናብራራው። ቤዚክ የሆኑ ሎጂክ ነው። እዚህ ላይ አሁን በሎጂክ ውስጥ መረዳት ያለብን በዋነኝነት አራት የሆኑ ነገሮች አሉ። ስቴትመንት፣ ፕሮፖዚሽን፣ ኮግኒቲቭ እና ኢሞቲቭ ሚኒንግ። እነዚህ አራቱን መረዳት መቻል አለብን። ስቴትመንት ማለት እዚህ ጋር እንዲላክላችሁ ስቴትመንት ምን ይላል? እዛ ላይ ገብታችሁ ይትና ስቴትመንት is a declarative sentence that has truth value እውነት ወይም ሐሰት ሊባል የሚችል ዲክላራቲቭ የሆነ ሴንተንስ ነው። ነገር ግን እዚህ ላይ ፈላስፋዎች ለብዙ ዘመናት ምን ሲጨቃጨቁ እናያለን። ለምሳሌ አንድ ሰው በአማርኛ ውሃ ስጠኝ ሲልና በትግረኛ ደግሞ ለምሳሌ ማይሃበኒ ብሎ በሚናገርበት ሰዓት በእንግሊዝኛም በኦሮሚያም ብንጨምርበት ምን ይችላል? በተለያዩ ቋንቋዎች ሊተረጎም ይችላል። አለ ውሃ ስጠኝ የሚለው አረፍተ ነገር ካያችሁት ብዙ ነው። እኔ እንኳን በተናገርኩት ሁለት ሊሆን ይችላል። ውሃ ስጠኝና ማይሃበኒ ተብሎ ሁለት አረፍተ ነገር ሊሆን ይችላል። ነገር ግን በፕሮፖዚሽን ደረጃ ከወሰድነው አንድ ነው። በዚህ ምክንያት ምን የሚባል ነገር ለይተው አመጡ ማለት ነው። ፕሮፖዚሽን የሚባል ነገርን አመጡ። ፕሮፖዚሽን ደግሞ ምን ማለት ነው ካልን እዚሁ ምን ተብሎ የሚፈታ ፕሮፖዚሽን ኮንተንት ኦፍ ደ ስቴትመንት፣ ያ ማለት የአንድ ስቴትመንት ትሩዝ ወይም ደግሞ ፎልስ ሁዱን የምናደርግበት ነው። ኮንተንቱ በዛ ሰንተንስ ውስጥ ኤክስፕረስ የሚደረገው ነው ማለት ነው። ኮግኒቲቭ ሚኒንግ ላይ ስንመጣ ደግሞ በዛ ስቴትመንት አማካኝነት ኮንቬይ የሚደረገው ኢንፎርሜሽን በዛ ስቴትመንት አማካኝነት የሚተላለፍ ኢንፎርሜሽን ይሆናል። ለምሳሌ እንደዚህ ነው። ለምሳሌ አንድ ሰው እሳት አቃጠለኝ በሚልበት ሰዓት ላይ እሳት አቃጠለኝ የሚለው ምን ይሆናል ማለት ነው? ስቴትመንት ወይም አረፍተ ነገር። በእርግጥ ስቴትመንት እና ፕሮፖዚሽን በአማርኛ ካየናቸው ሁለቱም አረፍተ ነገር ተብሎ የሚተረጎሙ። ስለዛ በስትክክል ለይተን ለመረዳት ምን የሚልን ስቴትመንት እና ፕሮፖዚሽን ብለን በእንግሊዝኛው ለያየናቸው አይደለ? ስለዚህ እሳት አቃጠለኝ ሲል አንድ ሰው ምን የሚያሳይ ነው? ስቴትመንትን የሚያሳይ ነው። ያንን ያጋጠመው ነገር ዲስክራይብ እያደረገ ነው። ነገር ግን ከዚህ የምንረዳው ኢንፎርሜሽን ባለመጠንቀቋ ምክንያት እሳት እንዳቃጠለው የሆነ አደጋ እንዳጋጠመው እንረዳለን አለ። ስለዚህ እሳት ስላቃጠለው አይጠነቀቅም ወደሚል ድምዳሜ አንደርስም። ታዲያ ግን ስላልተጠነቀቀ እሳት አቃጠለው በማለት እንደዚህ አይነት ድምዳሜ ላይ እንደርሳለን እንጂ። ስለዚህ እዚህ ላይ ደግሞ ቅዱስ ጎርጎርዮስ በተመሳሳይ መንገድ ይህንን ሲፈታው ምን ይላል? ገብታችሁ አንብቡት። ለኪላችኋለሁ። ምን ይላል?
the obvious solution is that the greater refers to ምን አለ origination while the equal belongs to the nature ምን አለ ማለት ነው። ኦኬ ከመጀመሪያ ጀምሮ ላምብላችሁ ወይ ከቁጥር 7 ጀምሮ ነው in the third place there is the term greater ሶስተኛው ቦታ ላይ ምን አለ ይበልጣል የሚለው ተርም አለ in the fourth place the saying to my God and your God and indeed if the son has called greater without being equal ምን አለ ወልድ እኩል ወይም ደግሞ ኢኳል በሚለው ቃል ሳይጠቀም ግሬተር የሚለው ብቻ ቢኖር ይበልጣል የሚለው ብቻ ቢኖር this might perhaps has been a point in their favor ለነሱ ፌቨር ያረግ ነበር ምን በሚል ለመተርጎም አብ ይበልጣል ብሎ ለመተርጎም but if you find both words clearly used what will the hearts have to say ሁለቱን ቃል ካገኘን ግን ምን ብለው ሊፈቱት ይችላሉ how will it strengthen their argument የነሱ ሙግት እንዴት ሊያጠነክርላቸው ይችላል ብሎ ይጠይቃል how will they reconcile their irreconcilable for it is impossible that the same thing should be as once greater than and equal in the same thing በአንድ ነገር ምን ሊሆን አይችልምና ነው ሊበልጥም እኩል ሊሆንም አይችልምና the obvious solution is that the greater refers to ምን አለ origination ቀጥታ ምን ይሆናል አለ ይበልጣል የሚለው ነገር ኦሪጂኔሽንን የሚያሳይ ነው በማለት ይናገራል ቀጥላችሁ እናንተ ማንበብ ይችላል ስለዚህ እዚህ ላይ በእርግጥም አባቶች ምን ብለው ነው የሚፈቱት አብ ከኔ ይበልጣል ወይም ደግሞ ግሬተር ዛን አይ ብሎ ጌታ ኢየሱስ ሲናገር ምን ማለት ነው ስቴትመንት ነው በቃ እሷን ስቴትመንት እንደ ስቴትመንት ይወስዷታል ከዛ ደግሞ ኦሪጂኔሽን የምትለዋን ደግሞ ይሄ ምን ሪፈር ያደርጋል አለ ኦሪጂኔሽንን ሪፈር ያደርጋል በማለት ትክክለኛ ፕሮፖዚሽኑ ምን ለማለት እንደፈለገ ኦሪጂኔሽኑ የጽሁፉን ኮንተንት ጌታ የተናገረውን ኮንተንት እየተናገረ ነው ማለት ስለዚህ እዚህ ላይ የምንረዳው ነገር ምንድነው ጌታ አብ ጌታን ስለወለደው አይደለም ይበልጣል እየተባለ ነው ጌታ ስለተወለደ ምን አለ ማለት ነው አብ ይበልጣል ሳይሆን እያሉ ያሉ ዳይሬክትሊ አብ ወልድን እንዳስገኘው ኢምፕላይ ያደረገ ነው ያንን ለማለት ፈልጎ ነው በማለት ይናገራሉ ይሄ በቂ ይመስለኛል ግን ልክ ለምሳሌ ማዘሪን ሎ የሚለውን አሟሽ ነው አለ አሁን የምንረዳው ማዘሪን ሎ ስንል አሟሽ ማለት ነው በ16ኛው መቶ ክፍለ ዘመን ግን ዞር ብለን ስናይ እንደ እንጀራ እናትን ለማመልከት ሲጠቀሙት እናያለን ስለዚህ ማዘሪን ሎ የሚለው እንደ ስቴትመንት ከወሰድነው እሱ ምንን ያሳያል ወይም ከሱ ምን እናገኛለን ምን ኢንፎርሜሽን እንወስዳለን የሚለው ደግሞ ፕሮፖዚሽን ይሆናል ማለት ስለዚህ አንድ ሰንሰን በተለያየ ዘመን የተለያየ ፕሮፖዚሽን ሊኖረው እንደሚገባ እንረዳለን ስለዚህ አባቶችም እዚህ ላይ አብ ወላዲ ስለሆነ ከወልድ ይበልጣል እያሉ እያስተማሩ አይደለም እነሱ የሚያነሱት ሙግት በጣም የሞት አይነት እንደሆነ እንረዳለን የአባቶች ፍቺን ምን አድርገው ሲወስዱብን ከኛ ተቃራኒ አንፃር አድርገው አብ በእርግጥም ወልድን ይበልጣል በማለት ሊጠቀሙት አይችሉም ይሄንን ለዚህም ያው ፕሮፖዚሽን ስቴትመንት ብለን ያብራራነው ነገር ግልጽ ማስረጃ ይሆናል አመሰግናለሁ እሺ ሮባ እሺ ልድገምላችሁ ከስር ሮባ በደንብ አብራርቶላችኋል ሁለት ነገርን ያዙ አባቶች በፍጹም ከኔ ይበልጣልና የሚለውን በመውለድ ወይም አብ ወላዲ ወልድ ደግሞ ተወላዲ ስለሆነ ነው ብለው ሲያስቀምጡ አብ ወልድን ስለወለደው ከወልድ ይበልጣል እያላለም በፍጹም እንደለም እነሱ ያሉትን ነገር ለመረዳት ምን እናድርግ ነው ቀላል ምንድነው የምታደርጉት መሰላችሁ ኮመን የሆነ የፊሎሶፊካል ላንጉዌጅ እንሰድና እነሱ ላይ አፕላይ አድርገን በደንብ እንድትረዱት እናድርገው ነው እና በፊሎሶፊ ወይም በሎጂክ ውስጥ ምን አለ በጣም ቤዚክ የሆነ ነገር ስቴትመንት እና ፕሮፖዚሽን የሚባሉ ነገሮች አሉ አንድ ነገር ስቴትመንት ሲባል ምንድነው ዲስክሪፕቲቭ ሴንቴንስ ወይም ዲክላራቲቭ ሴንቴንስ ነው ገላጭ አረፍተ ነገር ሆኖ የእውነት ዋጋ ያለው ነው ማለትም ትሩዝ ቫልዩ አለው እውነትም ወይም ሐሰትም ሊሆን ይችላል ይሄ ምንድነው ነው ስቴትመንት የሚባለው ነው ፕሮፖዚሽን ደግሞ ከዛ ከስቴትመንቱ የምናገኘው ኢንፎርሜሽን the content of the statement okay ያን ስቴትመንት እውነት ወይም ሐሰት የሚያደርገው ኮንተንት ኢንፎርሜሽን ያ ምን ይባላል ፕሮፖዚሽን ይባላል ማለት ነው ስቴትመንት አለ ከዛም ፕሮፖዚሽን አለ ስቴትመንት በየሊንጉስቲኩ የተለያየ ነገር ሊኖር ይችላል በየዘመኑና በየአራዱ ደግሞ የተለያየ
ግንዛቤን ወይም ትርጉምን ሊይዝ ይችላል። ለምሳሌ ቅድምም ብሎ ነበረ ውሃ ስጠኝ የሚለው አማርኛ ንግግር ነው አይደለ? ይሄ አንድ ስቴትመንት ነው። ማይ ሀበኒ የሚለውም ደግሞ ስቴትመንት ነው፣ ሌላ ስቴትመንት ነው። ማይ ሀበኒና ውሃ ስጠኝ የሚለው ሁለት የተለያዩ ስቴትመንቶች ናቸው። ግን ደግሞ ከነሱ የምናገኘው ኮንተንት ፕሮፖዚሽን ግን ዘ ሴም ነው። ስቴትመንት ከፕሮፖዚሽን ይለያያል ማለት ነው። እንዲሁ ቃላት እያደጉ እየተመነደጉ እየተጨመሩ በጊዜ ሂደት ትርጉማቸው እየተለወጠ ሲመጣ ራሱ ስቴትመንቱ እንዳለ ሆኖ ኮንተንቱ ይለወጣል ማለት ነው። ለምሳሌ ማዘር ኢንሎ የሚለውን አንስቶ ነበረ። አሁን ማዘር ኢንሎ ስንል የሚያመለክተው በአሁን ዘመን በአሁን ባሉ በእንግሊዝኛ ተናጋሪዎች ምንድነው? አማች ማለት አይደል? ሴት እናት አማች ማለት ሴቷን። በ19ኛው ክፍለ ዘመን ምንድን ነበረ? ሮባ እንጀራ እናት ነው ወይ መሰለኝ፣ ብቻ የለም እንደዛ ነው የሚያመለክተው። አያችሁ ስቴትመንት እኮ አንድ ነው። ምንድነው? ማዘር ኢንሎ ነው። ግን ደግሞ ከሱ የምናገኘው ኮንተንት ግን በዘመናት ውስጥ ይለዋወጣል። በ16ኛው ክፍለ ዘመን እንጀራ እናት ሲሆን በአሁን ዘመን ግን አማች ይሆናል ማለት ነው። መጀመሪያ የስቴትመንትና የፕሮፖዚሽንን ልዩነት በደንብ መገንዘብ አለብን ማለት ነው። ይሄኛው ግልጽ ነው። ይኸው ስፔሲፊክሊ አንተ ጋር ወደ መልሱ ልገባ። ይኸው ኦኬ፣ እሺ ሱፍ የለም። እሺ እንትን እናድርግ። ምንድነው ፖይንቱ መሰላችሁ? አባቶች ከነ ያበልጣልና የሚለውን ትሪት ያደረጉት እንደ ስቴትመንት ነው። ከዛ ግን የምናገኘውን ወላዲና ተወላዲ መሆንን ግን እንደ ፕሮፖዚሽን ነው ትሪት ያደረጉት። በዚህም ምክንያት አባቶች በፍጹም ወልድ ከአብ ስለተወለደ ያንሳል፣ አብም ወልድን ስለወለደ ይበልጣል እያሉ ሳይሆን ሲምፕሊ ከና ይበልጣልና የሚለው ስቴትመንት ነው። ከሱ የምናገኘው ፕሮፖዚሽን ደግሞ አወላዲ ወልድ ተወላዲ እንደሆነ ነው የሚል ነው። that is the point that is the point ስቴትመንትና ፕሮፖዚሽን ልዩነቱን አጽናና ዮባ። ከዛ ምን አድርግ መሰለ ከዛም በኋላ ይሄን ኦሪጂኔሽን እና ስቴትመንትና ፕሮፖዚሽን አጥናና ኦሪጂኔሽን የሚለውን ለፕሮፖዚሽን ስጠው፣ ከና ይበልጣል ነው የሚለውን ደግሞ ለምን ስጠው? ለስቴትመንት ስጠው። በዚህ መልኩ በቀላሉ ይመለሳል። አባቶች ፕሮፖዚሽኑን እንጂ ስቴትመንቱን እያስቀመጡ አይደለም ብለክ በቀላሉ ታልፈዋለህ። አሁን በስጋ የሚለውን አይ ቲንክ ለማየት ጊዜ የለንም። ሁላችሁም እየወጣችሁም እየገባችሁም ያለ ተረጋጉና ዮሐንስ 14:28ን አዲስ የሆነ ሰምታችሁት ማታውቁት አብዛኛው ብትሰሙትም በዚህ አርቲኩሌት ያልተደረገ መልስ ልስጣችሁ። ኦኬ፣ ይሄን መልስ ከሰማችሁ በኋላ ጋሚ በመቋጠጥም ጥቅሱ በጣም ቀላል ነው የሚሆነው። ግን ምን ፈለው ከስር አቴንቲቭ እንድትሆኑ ይሰማል። መጀመሪያ ይሰማል። መልካም እሺ፣ እኩል ብላችሁ ድግና ያው አቃችሁ ያበልና የሚል ይሄ ኮንፋላቲ ኮንቴክስት ግቅ የምር አለውን አጥት ከርክ ይም ታዝኝ የሚን ቃል በቃል
አንብቦ መዝሙር 14 ቁጥር 1 ላይ ሰነፍ በልቡ አምላክ የለም ነው የሚለው። ስለዚህ መጽሐፍ ቅዱስ ሰነፍ የሚለውን እያስቀመጠ እንጂ በፍጹም እግዚአብሔር የለም እያለ አይደለም። አምላክ የለም የሚለውን ብቻ ገንጥዬ ካወጣሁት ኮንቴክስት ፋላሲ ይባላል ማለት ነው። እነሱም ዮሐንስ 14:28 ላይ ከኔ ያበልጣልና የሚለውን አውጥተው ሲሞግቱ ኮንቴክስት ፋላሲ እየሰሩ ነው። ምክንያቱም ዮሐንስ ወንጌል ምዕራፍ 14 ቁጥር 28 በፍጹም ከኔ ያበልጣልና ብቻ አይደለም የሚለው። ታዲያ ምንድነው የሚለው? እንመልከተው። ምን ይላል? እኔ እሄዳለሁ ወደ እናንተ እመጣለሁ እንዳልኋችሁ ሰማችሁ። የምትወዱኝስ ብትሆኑ ከኔ አብ ይበልጣልና ወደ አብ በመሄዴ ደስ ባላችሁ ነበር። ጥቅሱ ይሄ ነው። እነሱ ግን ከዚህ ውስጥ ከኔ ያበልጣልና የሚለውን ብቻ ገንጥለው አውጥተዋል። ስለዚህ ምን አይነት ፋላሲ ሰርተዋል ማለት ነው? ኮንቴክስት ፋላሲ ሰርተዋል ማለት ነው። now it's clear። ስለዚህ ታዲያ እዚህ ጋር ክርስቶስ ለምን ከኔ ያበልጣልና ያለ ጥቅሱን አንብቡት። በጣም ክሊር ነው ሰዎች፣ በጣም ቀላል ነው። እዩት ምንድነው የሚለው? እኔ እሄዳለሁ ወደ እናንተ እመጣለሁ እንዳልኳችሁ ሰማችሁ ይላል። ስለዚህ ክርስቶስ አስቀድሞ ለደቀ መዛሙርቱ እንደሚሄድ ከዛም ደግሞ ተመልሶ ወደ እነሱ እንዲመጣ ነግሯቸዋል። ጥቅሱን እናየዋለን በኋላ ላይ። ከዛ ነው የምትወዱኝስ ብትሆኑ ከኔ ያበልጣልና በመሄዴ ደስ ባላችሁ ነበር ይላል። ስለዚህ ከኔ ያበልጣልና የሚለው እንደ ምክንያት ነው የቀረበው። ለምን? ደቀ መዛሙርቱ ክርስቶስን የሚወዱት ከሆነ በክርስቶስ መሄድ ደስ ይላቸው ነው የሚገባው። ለምን? ምክንያቱም ከእርሱ አብ ይበልጣልና። that's the point። የምትወዱኝስ ብትሆኑ ከኔ ያበልጣልና በመሄድ ደስ ይላችሁ ነበር ሲል በእርሱ መሄድ ደቀ መዛሙርቱ እንዳዘኑ ይረዳል ማለት ነው። ደቀ መዛሙርቱ በክርስቶስ መሄድ ሊያዝኑ እንደማይገባቸው ምክንያት አቀረበ ክርስቶስ። ለምን? ምክንያቱም ከኔ ያበልጣልና። ይሄ ነው ኮንቴክስቱ። ከኔ ያበልጣልና የሚለው ዝም ብሎ የተነገረ አይደለም። ኦኬ፣ ዝም ብሎ የቀረበ አይደለም። ነገር ግን በክርስቶስ መሄድ ላዘኑት ደቀ መዛሙርቱ ያቀረበው ምክንያት ነው። ኦኬ፣ አልሰማም እንደ ሰዎች አልሰማም። ይሰማናል። ኦኬ፣ ይሄንን በደንብ ካያችሁ አሁን ከኔ ያበልጣል ነው የሚለውን ሰዎች በሚረዱበት መልኩ እንረዳው። ማለት ክርስቶስ ፍጡር ስለሆነ ምናምን ብለን እናስገባው። ብታስገቡት በእርሱ መሄድ ደቀ መዛሙርቱ ሊያዝኑ አይገባቸውም የሚለው ጋር ምንም ያገናኘው ነገር አይኖርም። ኮንቴክስቱ አይሰጥም። ለዚህ ከኔ ያበልጣልና ሲለን ማለት ነው። በደንብ ከኔ ያበልጣልና የሚለው ምን ጋር የሚሄድ ነው? ከመሄዱና ከመምጣቱ ጋር የሚገናኝ ነው። ክርስቶስ ቁጥር 28 ላይ ወደ አብ ሄዳለሁ እንዳልኋችሁ ሰማችሁ ሲል አስቀድሞ ወደ አብ ሄዳለሁ ብሏቸዋል ማለት ነው። ስለዚህ ወደ አብ ሄዳለሁ ሲል ወዴት ነው የሚሄደው? ተመልከቱ። በአባቴ ቤት ብዙ መኖሪያ አለ። እንዲስ ባይሆን ኖሮ ባልኋችሁ ነበር። ስፍራ አዘጋጃላችሁ ዘንድ እሄዳለሁና ሄጄም ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ትሆኑ ዘንድ ሁለተኛ እመጣለሁ እኔም ወስዳችኋለሁ አላቸው። የሚሄደው ወደ ሰማይ ነው፣ ወደ አባቱ ነው ማለት ነው። አንድ ሰው የሚሄድ ከሆነ የሚጓዝ ከሆነ የሚነሳበትና የሚዳረስበት ወይ መዳረሻና መነሻ አለው ማለት ነው። ስለዚህ መነሻው የት ነው? ምድር ነው አሁን ያለበት። ወዴት ነው የሚሄደው? ወደ ሰማይ። ግን ጠይቃችሁ ጋይስ ከሰማይና ከምድር በቦታ ማን ይበልጣል? በሰማይና ከምድር በቦታ ማን ይበልጣል? ሰማይ አይደለም? ሰማይ። ክርስቶስ ምድር ላይ ነው ያለው ሴንስ ሎወር ፖዚሽን፣ ከዛን ሰማይ አለ። አብ ደግሞ በሰማይ ነው ያለው። ኦኬ። ስለዚህ ኢየሱስ ክርስቶስ
እርሱ በመሄዱ ደቀ መዛሙርቱ አዝነዋል። እንዴ የምትወዱኝስ ብትሆኑ እኮ ወደሚበልጥ ቦታው ይሄውም ወደ ሰማይ ነው የሚሄደው። ስለዚህ በዛ ደስ ልትሰኙ ነው የሚገባው። ለምን? እኔ ያለሁባት ምድር አብ ካለባት ከሰማይ ታንሳለችና፣ አብ ያለበት ሰማይ እኔ ካለሁበት ከምድር ትበልጣለችና እያለ ነው። ከኔ ይበልጣልና ሲል በእርሱ መሄድ ደቀ መዛሙርቱ አዝነዋል። ልታዝኑ አይገባም እንዴ! የሚሄድባት ቦታ አብ ያለባት ሰማይ እኮ እኔ ካለሁባት ከምድር የምትበልጥ ነች። የምትወዱት ብትሆን እኮ ለኔ የሚወጣው ነው የምትመኙት። እኔ ያለሁበት የምትወዱኝስ ብትሆኑ ወደሚበልጠው ነገር ይሄም ወደ ሰማይ ስለሚሄድ ደስ ላችሁ ነው የሚገባው እያለ እያስቀመጠ ነው ማለት ነው። አሁን ግልጽ ነው ሰዎች? ግልጽ ነው? ኦብጀክሽን ይነሳል። እሱን ኦብጀክሽን እመልሳለሁ፣ ችግር የለውም። ግን መጀመሪያ ግልጽ ነው ወይ? ናይስ። አሁን እዚህ ጋር ሊነሳ የሚችለው ኦብጀክሽን ምንድነው መሰላችሁ? ክርስቶስ እያወራ ያለው መበላለጥ እዚህ ጋር የቦታ ከሆነ ለምንድነው ከኔ ይበልጣል ያለው? ለምንድነው ቦታን ያላነሳው? ኦኬ የሚል አርጊውመንት ይነሳል። ማለት ለምንድነው ቦታን ያነሳው? ቦታው እኮ ስለመሄድና ስለመምጣት እያወራ ስለሆነ ኢትስ ሶ ሲምፕል እኮ ኮንቴክስቱን አሳየውኛል። አሁን ቀጣዩ የሚቀርብ የሚችለው አርጊውመንት እንዴት ነው የቦታ መሆኑ የምናውቀው ነው? ማለት ለምንድነው በቦታ ከሆነ ቦታ ላይ ያነሳው? ለምንድነው ከኔ ይበልጣል ያለው ነው? ኢትስ ሶ ሲምፕል። ምክንያቱም በመጽሐፍ ቅዱስ ውስጥ ወይም በክርስቶስ በመናገር ውስጥ እኔ በማለት ያለበትን ቦታ ማመልከት የተለመደ ስለሆነ ነው። ከዚሁ ምሳሌ ልስጣችሁ። ኦኬ ከዚሁ ምሳሌ ልስጣችሁ። ከዚሁ ይኸውላችሁ ምጽፉ ካላችሁ ምሳሌ ጽፋላችሁ። ኦኬ ተመልከቱ እዛው ዮሐንስ 4 ቁጥር 2 እስከ 3 እና ተመልሰን እዛው ላሳያችሁ እንዴት ሪቨርት እንደምታደርጉት ይሄንን አርጊውመንት። በአባቴ ቤት ብዙ መኖሪያ አለ፣ እንዲህስ ባይሆን ባልኋችሁ ነበር። ስፍራ አዘጋጃላችሁ ዘንድ እሄዳለሁና ሄጄም ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ትሆኑ ዘንድ። ተመልከቱ እኔ ባለሁበት ይላል። እነርሱ የሚሆኑት የት ነው? እሱ ባለበት ነው። ቦታ ነው ያመለከተ ያለው። ከዛን ተመልከቱ ደግሞ እንድትሆኑ ሁለተኛ አምጣለሁ ወደ እኔም ወስዳችኋለሁ። እንዴ ለምንድን ነው እኔ ወዳለሁበት ያለው? ኦኬ አያችሁ? that's the point። ወደ እኔም ወስዳችኋለሁ ሲል እኔ ወዳለሁበት ቦታ እንጂ ክርስቶስ እኔ የሚባል ቦታ አለ ማለት አይደለም። ስለዚህ ወደ እኔ በማለት እሱ ያለበትን ቦታ ካመለከተ ከኔ ይበልጣል ማለት ለምንድነው ቦታውን የማያመለክተው ነው? ሪፊት ማድረግ እንችላላችሁ እንደዚህ በዚህ መልኩ ማለት ነው። that's it ዮሐንስ 14:28 እንዲህ በቀላል በኮንቴክስቱ ዲባንክ መደረግ ይቻላል ማለት ነው። ያይ ካላችሁ እዚህ ላይ ከጻፉልኝ ሌላ ክላስ የምገባው ስላለኝ እንትን ከስር ያልገባችሁ ካለ ከስር ያልገባችሁ አለ? ጎበዝ አላዛር ናይስ። አዎ ትክክል አንበሳ። እሺ በሰማይ ያለ ስንል እኮ እዛ ሪስትሪክት ሊሆን አይደለም፣ ክብሩን ለማላቅ ነው። ናይስ አንበሳ አላዛር። that's the point። ሰው ሆኖ ምድር ላይ ነው ያለው አይደለ? ያው ከአብ አይለይም ማለት ነው። ስቲል ግን ምድር ላይ ነው። ይኸውላችሁ አፖሎጂቲክስ ላይ ማለት ነው ይሄን አርጊውመንት ተጠቀሙ። እንደው ባካችሁ የሰማችሁ ካላችሁ ይሄን አርጊውመንት ተጠቀሙ አፖሎጂቲክስ ላይ። እሺ ተባካችሁ ሌላ አርጊውመንት አትጠቀሙ። በጣም ሲምፕል ነው፣ በቀላሉ ሪበት ይደረጋል። አሚን በቀላሉ ለመመለስም ያግዛችኋል። አፖሎጂቲክስ ላይ የምትሰሩ ልጆች ካላችሁ ምናምን ለሰው መልስ ከሆነ በዚህ መልኩ መልሱ። በስጋ ምናምን ስትሉ ገና ብዙ ፕሮብሌም ይመጣል። እሱ እንደዚህ በቀላሉ መመለስ ይቻላችሁ ማለት ነው። ጨርሻለሁ። እንዳልኩት ሌላ የምገባው ክላስ ስላለኝ በኋላ ላይ ራሴ መብላት አለብኝ ምናምን። ይሄን ይመስላል።
መልካም ጊዜ ይሁንላችሁ። ሰላም ደሩ ለሁላችሁ።